ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ስለ ሽምብራ ማወቅ የሚገባችሁን ሁሉንም ነገሮች የጤና ጥቅሞቹንና በውስጡ የያዛቸውን ንጥረ ነገሮች በዝርዝር እንመለከታለን። እስከ መጨረሻው አብራችሁኝ ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮውን ላይክ በማድረግ ትጀምሩ ዘንድ እየጋበዝኩ ወደ ጉዳያችን እንሂድ። ሽምብራ በፕሮቲን በፋይበር እና በጠቃሚ ማዕድናት የበለጸገ የጥራጥሬ አይነት ነው። በመካከለኛው ምስራቅ በሜዲትራኒያን እና በኢትዮጵያ የምግብ ባህል ውስጥ ትልቅ ቦታ አለው። ሽምብራ ረዘም ላለ ጊዜ የረሃብ ስሜት እንዳይሰማን ከማድረጉም በላይ ለልብ ጤና እና ለደም ስኳር ቁጥጥር እጅግ ጠቃሚ የጥራጥሬ አይነት ነው። ሽምብራ ለሚከተሉት ተመራጭ ነው። ቬጀቴሪያን እና ቬጋን የአመጋገብ ለሚከተሉ ሰዎች፣ የሰውነት ክብደት ለመቀነስ ለሚፈልጉ ሰዎች እና ለስኳርና ለልብ ጤና እንግዲህ ለሚፈልጉ ሰዎች ተመራጭ ነው ማለት ነው። እንግዲህ የስነ ምግብ ይዘቱን ስንመለከት በ100 ግራም የበሰለ ሽምብራ ውስጥ 164 ኪሎ ካሎሪ ኃይል ሲኖረው 8.9 ግራም ፕሮቲን ይዟል። 27.4 ግራም ካርቦሃይድሬት፣ ከዚህ ውስጥ ደግሞ 7.6 ግራሙ ፋይበር ነው። እንዲሁም ቫይታሚኖች እንደ ፎሌት እና ታይሚን ይዟል። ከማዕድናት ደግሞ የብረት ወይም የአይረን ማዕድን፣ ማግኒዥየም፣ ፎስፈረስ፣ ፖታሺየም፣ ዚንክ የመሳሰሉትን እንግዲህ ይዞ ይገኛል ማለት ነው። የሽምብራን ዋና የጤና ጥቅሞች ስንመለከት የመጀመሪያው ለልብ ጤና ይጠቅማል። በውስጡ ያለው የሚሟሟ ፋይበር መጥፎ ኮሌስትሮል ወይም ኤልዲኤልን ይቀንሳል። በውስጡ ያለው ደግሞ ፖታሲየም እና ማግኒዥየም የደም ግፊትን ለማስተካከልም ይረዳል ማለት ነው። ሌላኛው እንግዲህ ሽምብራ ጥቅም የደም ስኳር ቁጥጥር ነው። ከፍተኛ የፋይበር ይዘቱ ስኳር ወደ ደም ውስጥ የሚገባበትን ፍጥነት ይቀንሳል። የፕሮቲን ይዘቱ የኢንሱሊን ምላሽን ያሻሽላል። በተለይም ለአይነት 2 የስኳር ህመምተኞች ተስማሚ የጥራጥሬ አይነት ነው ሽምብራ ማለት ነው። ሶስተኛ የተቀመጠው ክብደት መቀነስና የመጥገብ ስሜትን ለማሻሻል ነው። በውስጡ ያለው የፕሮቲን እና የፋይበር ጥምረት ሆድ ቶሎ እንዳይርበን ያደርጋል። ይህም ከመጠን በላይ መብላትን ወይም እንድንመገብ አያደርገንም ማለት ነው። ሌላኛው የሽምብራ ጠቀሜታ ለምግብ መፈጨት ስርዓትን ጤና ይጠቅማል። በሽምብራ ውስጥ ያለው ፋይበር የሆድ ድርቀትን ይከላከላል። በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎች ቁጥራቸው እንዲጨምር በማድረግ የአንጀት ጤና ያሻሽላል ማለት ነው። ሌላው ለአጥንት ጥንካሬ ነው። ሽምብራ ውስጥ በውስጡ በያዘው ማግኒዥየም፣ ፎስፈረስ እና ካልሲየም አጥንት ጠንካራ እንዲሆንና የአጥንት መሳሳትን ለመከላከልም ይረዳል ማለት ነው። ለዛሬ እንግዲህ በመጨረሻ ያስቀመጥነው የደም ማነስን ለመከላከል ነው። እንግዲህ ሽምብራ ጥሩ የአይረን ወይም የብረት ምንጭ ነው። ቫይታሚን ሲ ጋር ደግሞ አብሮ ብንወስደው በሰውነት የመመጠጥ እድሉን እንግዲህ ይጨምራል ማለት ነው የአይረን። ታዲያ ሽምብራን እንዴት አዘጋጅተን ብንመገብ ይመከራል? የአዘጋጃጀት ዘዴዎቹን እንመልከት። ሽምብራን በትክክል መዘፍዘፍና ማብሰል በቀላሉ እንዲፈጭና በውስጡ ያሉ ንጥረ ነገሮች ለሰውነት ዝግጁ እንዲሆኑ ያደርጋል። ስለዚህ የመጀመሪያው መዘፍዘፍ ነው። ከ8 እስከ 12 ሰዓታት በውሃ ውስጥ መዘፍዘፍ። ይህም የፋይቲክ አሲድ ንጥረ ነገሮች እንዳይመጠጡ የሚያደርግ ነው። እንግዲህ ሽምብራ ውስጥ ያለ መጠንን ይቀንሳል ማለት ነው ስንዘፈዝፈው። ስለዚህ የሁለተኛው ደግሞ የማብሰያ ጊዜውንም ያሳጥርልናል ማለት ነው። ሁለተኛው መቀቀል ነው። እስኪለሰልስ ድረስ መቀቀል ከ30 እስከ 40 ደቂቃ እንግዲህ መቀቀል ይመከራል ማለት ነው። ከመጠን በላይ ጨው ግን አለመጠቀም ይመከራል ማለት ነው። ሌላው ማብቀል ነው ወይም ስፕራውቲንግ የምንለው ነው። ከዘፈዘፉ በኋላ ለ2 ወይም ለ3 ቀናት እንዲበቅል ማድረግ ቫይታሚን ሲ በውስጡ ያለውንና ፎሌት መጠን እንዲጨምር ይረዳል ማለት ነው። ይህ ደግሞ በቀላሉ እንዲፈጭም ይረዳል ማለት ነው። ስለዚህ በስፕራውቲንግ መንገድም ወይም በማብቀል መንገድም መጠቀም እንችላለን ማለት ነው። ሌላው እንግዲህ ማዋሃድ ነው። እንግዲህ ሽምብራን የጥራጥሬ ዝርያ ነው ወይ ከጥራጥሬዎች ጋር አለበለዚያ ደግሞ ከዘሮች ጋር ማደባለቅ አለብን ሙሉ የፕሮቲን ወይም ኮምፕሊት ፕሮቲን ለማግኘት ማለት ነው። ስለዚህ ሽምብራን ከሩዝ ወይም ደግሞ ከጤፍ ከእንጀራ ጋር አድርገን መመገብ እንችላለን። እንዲሁም የውስጡ ያለውን የአይረን በደንብ እንዲመጠጥ ደግሞ በቫይታሚን ሲ የበለጸጉ አትክልቶችና
ፍራፍሬዎች ጋር መመገብ እንችላለን ማለት ነው። እንግዲህ የሚመከረውን መጠን ስናይ ለአዋቂዎች በቀን ግማሽ ሲኒ የበሰለ ሽምብራ ወይም 1 ሲኒ አካባቢ የበሰለ ሽምብራ እንዲመገቡ ነው። ለህፃናት እንደ ፍላጎታቸውና ሆዳቸው የመሸከም አቅም ጥቂት መጠን መስጠት ይገባናል። እንግዲህ ሽምብራን በሾርባ በወጥ ሰላጣ ውስጥ ወይም ደግሞ እንደ ቆሎም አድርገን መጠቀም እንችላለን ማለት ነው። እስካሁን ይህንን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሀሳብ አስተያየት ካላችሁ ቢሻሻል ቢጨመር ቢሰራልን የምትሉትን ነገሮች ኮሜንት ላይ አሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ። የተሟላ ፕሮቲን እንድናገኝ ሽምብራን እንግዲህ ከሩዝ ወይም ከጤፍ ጋር ማደባለቅ ወይም ቀላቅለን መመገብ አለብን ማለት ነው። ሌላው ቫይታሚን ሲ ጋር የብረት ወይም በደንብ እንዲመጠጥ የሽምብራ ውስጥ ያለው የአይረን መጠን እንዲመጠጥ ቫይታሚን ሲ ያላቸው አትክልቶችና ፍራፍሬዎች ጋር ቀላቅሎ መመገብ ይመከራል ማለት ነው። እንግዲህ የሚመከረው የሽምብራ መጠን ለአዋቂዎች በቀን ግማሽ ወይም 1 ሲኒ የበሰለ ሽምብራ ነው። ለህፃናት